ለመቤታችን ድህነት ያስፈልጋታል ያስፈልገት የሚል ነው። በነገራችን ላይ ይሄም ወደ መጀመሪያው ነገር የሚሄድ ነው። ለምሳሌ እኔ ቅድመ ልደተ ክርስቶስ ያለው ሰው በሆን ወይም ደግሞ ሌላ የነበረ ሰው ብናገኝ ሙሴ፣ አዳም፣ ሌሎችም ጻድቃን ልጆቹን ብናነሳ በራሳቸው ጻድቃን ናቸው፣ ቅዱሳን ናቸው። ነገር ግን ቅድም እንዳልኩት የአዳም የሔዋን መርገም የኃጢአት ውጤት አለ እነሱ ጋር። ይሄ ከሆነ አስቡት ክርስቲያኖች፣ ድንግል ማርያም ይሄ የለባትም። የአዳም የኃጢአት ውጤት እሷ ጋር የለም። እኔን ከአዳም መርገም ከራሴም ኃጢአት ሊያድነኝ ነው። ድንግል ማርያም እንግዲህ ሁለቱም የለባትም ከተባለ የሷ ከሴቶች መካከል ተለይታ የተባረከች በሐሳብ ሳይቀር ድንግል የሆነች ሐሳቧ ሳይቀር ነቃ ሐልዮ የሚባሉ አሉ። ህዋሳት ማለት ናቸው። ለአይምሮ ምግብና የሚሰጡ ወይም ደግሞ ለአይምሮ ግባት የሚሆኑ እና አይን እና ጆሮ እግር ሌሎች የስሜት ህዋሳቶቻችን በራሱ ለምሳሌ ሊቃውንቱ ሲያብራሩ የእመቤታችንን ጉዳይ ርዕይ የሚባል በማየት የሚመጣ ኃጢአት ነው። ሰሚ በጆሮ አጼኖ በማሽተት የሚመጣ ኃጢአት አለ። አባ መርቲያኖስ የሚባል ጻድቅ በማሽተት ተፈትኗል። አንዲት ዘማዊ ሴት ላይ ያደረ ሰይጣን በክፉ መዓዛ ማለት ኃጢአትን ዝሙትን በሚያሳስብ ሽታ ሊፈትነው ፈልጎ እንዲህ አድርጓል እና በአፍንጫ ሊመጣ የሚችል ኃጢአት አለ እና እመቤታችን አጼኖ ከሚባለውም ኃጢአት በአፍንጫዋ ማለት ነው ንጽሕት ናት። ድንግል አፍንጫ ነው ያላት፣ ድንግል አይን፣ ድንግል ጆሮ። ከዚያ ገሲስ ይባላል። በእጅ የራስ ያልሆነን ከመፈለግ የሚመጣ ኃጢአት ነው። ከዚህ ሁሉ ድንግል ማርያም ንጽሕት ናት። ነቃ ሐልዮ ወይም አንቅዕተ ሐልዮ ይባላሉ። የሐሳብ ምንጮች ናቸው፣ ለኃጢአት ግብአት የሚሰጡ ለጽድቅም እንደዛው። አሁን እመቤታችን በዚህ ሁሉ ድንግል ከሆነች ወደ ውስጧ የመጣ ምንም አይነት የግል ኃጢአት እሷ ጋር የለም። ጭራሽም አታስበውም። እንኳን ልትሰራው ሐሳቡ ራሱ የለም። ይሄ ከሆነ የአዳም ኃጢአት የለባትም ከተባለ እና እንደሌለባት ወይም ደግሞ መርገም የለባትም ካልን አለባት ከተባለ ሌላ ነገር ነው። አንዳንዶቹ አለባት ግን አድኗታል ሲሉ ብዙ ጊዜ ስለምንሰማ ከምን ሊባል ይችላል? ቅድስት ናት፣ የአዳም ኃጢአት የለባትም ወይም ደግሞ መርገሙ የለም። ከምን ነው ያዳናት? ሙሴን ባዳነበት ማዳን እሷን ሊያድናት አይችልም። አዳምን ባዳነበት ማዳን እሷን ሊያድን አይችልም። ስለዚህ ድንግል ማርያም ያ የአዳም መርገም የግል ኃጢአት ከሌለባት ከምን ዳነች ልንል እንችላለን? ምናልባት እሷ ራሱ የሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ወትሐሰይ መንፈሴ በአምላኬ ወመድኃኔ፣ መንፈሴ በአምላኬ በመድኃኒቴ ደስ ይላታል በመድኃኒቴ ስለምትል እሷ መድኃኒቴ እያለችው እናንተ ምን አገባችሁ የሚሉ ሰዎች አሉ። እኛም መድኃኒቷ ነው እንላለን። ግን ከምንድነው ያዳናት የሚለውን ደግሞ ማወቅ ተገቢ ነው። እውነት ነው እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን መድኃኒቴ ትለዋለች። እስኪ አንድ ምሳሌ፣ ኢየሱስ ክርስቶስ ዕፀ ሕይወት ይባላል ታውቃላችሁ። ያ ብዙዎቻችሁ እርግጠኛ ነኝ የሐሙስ ውዳሴ ማርያም ትጸልያላችሁ እና እዚያ የሐሙስ ውዳሴ ማርያም ካልተሳሳት ሁለተኛው ክፍል ስለዚህ እመቤታችን እናመሰግንሻለን የሚለው ጋር ዳግመ ከፈለነ ንብላ እምዕፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ይላል። እየሰማችሁ ነው አይደል? ዳግመኛ ከዕፀ ሕይወት እንበላ ዘንድ ምን አለን? ይኸውም የክርስቶስ ሥጋ ደም ነው ነበር። እስከዛሬ ያለው ግንዛቤያችሁ እውቀታችሁ ምንድን ነው? ዕፀ ሕይወት የሚያስፈልጋቸው በድለው ነው ሳይበድሉ? በገነት እያሉ ዕፀ ሕይወት በንጽህና በቅድስና እያሉ ዕፀ ሕይወት ያስፈልጋቸው ነበር። የሚገርማችሁ ሁለተኛውን ዕፀ ሕይወትና አማናዊውን ሰማያዊ የተለየ ዕፀ ሕይወት ነው ከሰማይ የወረደው አሁን እንጂ ገነት ላይ የነበረው ዕፀ ሕይወት አይደለም። በእርግጥ ግን ምሳሌ ሆነ። የሚገርማችሁ አዳም ሔዋን ኃጢአት ሳይሰሩ ሳይበድሉም ዕፀ ሕይወትን በልተው ታድሰው ነው ወደ መንግስተ ሰማያት ይገቡ የነበረው። ይሄን በደንብ ያዙልኝ። ሳይበድሉ ኃጢአት ሳይሰሩ ምን ያስፈልጋቸው ነበር? አሮጌ ስጋቸው ታድሶ ወደ መንግስተ ሰማያት የሚገቡ ምን በልተው ነበር? ዕፀ ሕይወት። ሳይበድሉም ዕፀ ሕይወት ያስፈልጋቸው ነበር። አሁን ወደ ነገረ ማርያም እንምጣ። እመቤታችን በአዳምም በኩል የመጣ መርገም በራሷ በኩልም ያለ ኃጢአት የለባትም፣ ንጽሕት ናት። ዕፀ ሕይወት ግን ያስፈልጋታል። ይህንን አንድ የቤተ ክርስቲያናችን ሊቅ መድኃኒት የምትለውን ቃል ሲተረጉም መድኃኒት ሁለት ጥቅም አለው አለ። መድኃኒት ስንት ጥቅም? ከታመምን በኋላ የበሽታ መከላከል አቅማችንን ለማጠንከር ለማገገም፣ በሽታውን ውስጣችን ያለውን በሽታ አጥፍቶ እኛን
ጤነኛ እንድንሆን የሚያደርገን መድኃኒት አለ ወደ ውስጣችን የሚገባ በተለያየ መንገድ። ከታመምን በኋላ የምንወስደው መድኃኒት ይባላል። ደግሞም በእኛ ልማድ እንኳን ታውቃላችሁ የኢትዮጵያ አሁን ተቀይሮ ካልሆነ አላውቅም የኢትዮጵያ ጤና ፖሊሲ እንኳን ሳይቀር እኔ እንግዲህ ሳቅ መረጃውን ስሰማ ቅድመ መከላከል ነው የሚባለው። ምን ማለት ነው? እኛ ከታመምን በኋላ ብቻ አይደለም መድኃኒት የምንወስደው። ለምሳሌ ብዙ ጊዜ ክትባት የሚባለው መድኃኒት ታውቃላችሁ። ታመን ነው ሳንታመም ክትባት የሚሰጠን? አቤት መድኃኒት ነው አይደለም ክትባቱ? አቤት መድኃኒቱን ሳንታመም መውሰድ ማለት ምን ማለት ነው? ያልታመመ ሰውም በሽታ እንዳይደርስበት እንዲያውም የሚገርማችሁ ትምህርት እኔ እንደ መምህር አጠር ላረግ ነበር ይዝረከረክብኛል እንግዲህ ጥሎብኝ። ምን ማለት መሰላችሁ? የመድኃኒትን ጉዳይ ከራሱ ከበሽታ እንደሚሰራ ነግረውናል ደግሞ ጸሐፊዎች።